ለክቡር የተከበራቸው ግሩፕስ ኩብጻዎች እና እኔው ነኝ ሞር ደስ ነኝ እና ዛሬ ደግሞ የወርት ቃል ለማሰማት ሐሳብ ስለነበረኝ የዛሬው ትምህርታችን የምንተማረው ጠማማ ትውልድ የሚለውን ርዕስት ነው ማነሳው እና እግዚአብሔር አምላካችን የተመሰገነ የተባረከ ይሁን ልዑል እግዚአብሔር ሰማይ ምድር የፈጠረ አምላክ ስሙ ይባረክ ስሙ ይቀደስ በጽሞና እንድትሰሙ በትህትና ተለምናችኋለሁ በመጽሐፍ በኦሪት ዘዳግም በምዕራፍ 32 ሙሴ ከመሞቱ በፊት የተናገረው ቃሎች ለሕዝቡ የመከረው ምክር እና ብዙ ትምህርት ያለበት ቃል እናያለን ስለዚህ ሙሴ እንደሚናገረው ምን ይላል በመጽሐፉ በኦሪት ዘዳግም በምዕራፍ 32 ቁጥር ሰማያት ሆይ አድምጡ እኔም እናገራለሁ ምድርም ያፈን ቃሎች ትስማ ትምህርቴ እንደ ዝናብ ትፈሳለች ነገር እንደ ጠል ትጠበጠባለች በልምላሜ ላይ እንደ ጤዛ በሰላም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ እርሱ አምላክ ነው ስራው ፍጹም ነው መንገዱ ሁሉ የቀና ነው የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው እነርሱ ረከሱ ልጆችም አይደሉም ነውርም አለባቸው ጠማማና ገለልባጣ ትውልድ ናቸው ይላል መጽሐፉ እንግዲህ ርስቱ የትምህርቱ ርስት እንግዲህ ምንድነው ጠማማና ገለልባጣ ትውልድ የሚለውን ትምህርት ለመተማርና ለመቸም ለማስፋፋት ነው ሐሳብ ያለኝ ሲቀጥል ደግሞ ከምዕራፍ 32 ከቁጥር 6 ላይ ደንቆሮ ብልሃተኛ ያልሆነ ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህ ይላል የገዛ አባት አይደለምን የፈጠረና ያጸናህ እርሱ ነው ድሮውን ዘመን አስብ የብዙ ትውልድን ዓመታት አስተውል አባትን ጠይቅ ያስታውቃል ሽማግሌዎችን ጠይቅ ይነግሩሃል ይላል ይህ ጠማማ ትውልድ የሚወለደው በምንድነው አንደኛ ትውልዱ መንፈስ ወደ እናትና ወደ አባቱ ሳልሆነ እናትና አባቱን ስላልመረመረ ሳልጠየቀ የእናትና አባቱ መንገድ ስላላየ ስላልተማረ ስላልተጠባበቀ ነው ከዚህ ደግሞ በመቀጠል ደግሞ መጽሐፉ እንደሚናገረው ወይም ደግሞ የትውልዱ አባትና እናት በህጉና በሥርዓቱ ካልሄደ የአባቱን ኃጢአት በብዙ ያመጣሉ የሚለው ቃል በወርት በአስርቱ ቃላት ያለውን የሚደርስበት ዘመን ትውልድ ነው የዚህ ትውልድ አወዳደቅ በሁለት መንገድ ነው የሚመጣው አንደኛው በአባቱና በእናቱ ኃጢአት ሁለተኛው በትውልዱ ራስ ትውልድ ደግሞ ተንኮልና ክፋተኛ ሆኖ ይወጣል ስለዚህ መጽሐፉ እንደሚናገረው እነርሱ ረከሱ ልጆችም አይደሉም ነውርም አለባቸው ጠማማና ገለልባጣ ትውልድ ናቸው ይላል እንግዲህ ይኸውላችሁ ወንድሞች እናቶች እህቶች አባቶች እናትና አባት የረከሰ ከሆነ ያን የረከሰው ሰው የምን አይነት ልጅ ነው የሚወልደው እንደረከሰ ሰው ሆኖ የሚወለደው ስለዚህ እናትና አባት ንጹህ መሆን አለበት ህጉን ስርዓቱ ማወቅ አለበት እናትና አባት ህጉና ስርዓቱን ተጠበቀ ትውልድ ደግሞ የተባረከ የተቀደሰ ትውልድ ነው ይወለዳል እነርሱ ረከሱ ልጆችም አይደሉም ነውርም አለባቸው ጠማማና ገለልባጣ ትውልድ ናቸው ይላል ነውር ያበዛ ትውልድና ወይም ደግሞ እንበል አባትና እናት እንዲሁ ትውልዱ የተቀበዘበዘ በሰይጣን መንፈስ የተገዛ ትውልድ ለመውለድ ይበቃል ስለዚህ እግዚአብሔር አምላካችን በመጽሐፉ እንደሚናገረው በኦሪት ዘዳግም በምዕራፍ 28 አንበ እንዳስረዳዋችሁ አንድ ጊዜ ምን ይላል እግዚአብሔር ህጉን ስርዓቱን ብንጠብቀው ኑሮ እንኳን ይሁዳችን እንኳን የከተማው በከተማ ብሩክ ትሆናለህ በእርሻ ብሩክ ትሆናለህ የሚለው የወድ ፍሬ የምድር ፍሬ የከብት ፍሬ የላምህ ርቢ የበግህ ርቢ ብሩክ ይሆናል የሚለው ምዕራፍና የእግዚአብሔር ቃል ከሆዳችን ከማህፀናችን ከእናቶቻችን ማህፀን ያርፍ ነበር እንዲሁም ልጆቹ የሚወለዱት ልጆች አይምሯቸው ወደ እግዚአብሔር ቀና ሐሳባቸው ምኞታቸው ሁሉ ጊዜ እግዚአብሔር መንገድ ለመከተል የሚያስቡ ትውልድ ይወለድ ነበር ነገር ግን የሚያሳዝነው የእስራኤል ህዝብ ቅዱስ ካልሆነ መጽሐፉ እንደሚናገረው ያው በኦሪት ዘሌዋውያን በምዕራፍ 19 ቁጥር በተለያዩ ምዕራፎች እግዚአብሔር አምላካችን እንደተጠቀሰው
በኦሪት ዘሌዋውያን በምዕራፍ 19 ቁጥር እንደሚናገረው እግዚአብሔር ለሙሴ እንዲህ ብሎ ተናግሯል ብሎ ይናገራል። ለእስራኤል ልጆች ማህበር ሁሉ እንዲበላቸው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱስ ሁኑ በሚለው ደረጃ እግዚአብሔር የሚፈልገው ምንድነው? ከህዝቡ ከእስራኤል ህዝብ አንደኛ ህዝቡ ቅዱስ እንዲሆን። ይሄ ቅድስነት ዓላማው ምንድነው? የእስራኤል ህዝብ ቅዱስ ከሆነ የዓለሙን ኃጢአት ለማስተሰረይ ይችላል። እስራኤል ሆይ ለአሕዛብ መብራት ነው። እስራኤል ሆይ ለእግዚአብሔር በክር ልጅ ነው። እስራኤል ሆይ የእግዚአብሔር መብራት በዓለም ሁሉ ላይ የሚያበራ ነው። ስለዚህ ህዝቡ ቅዱስ ከሆነ ህዝቡ የእግዚአብሔርን ቃል በዓለም ያሰራጫል። ህዝቡ በጸሎቱና በልመናው በሙሳይቱና በመባው የዓለሙን እንኳን የራሱን ኃጢአት የዓለሙን እንኳን የራሱን የሀገሩን ኃጢአት የዓለሙን ኃጢአት ያስወግዳል። በዓለሙ መቅሰፍ እንዳይመጣ ያደርጋል። ዓለም ሁሉ የእግዚአብሔር ቃል ትሞላለች የሚለው ሁሉ መንፈስ እና ቃል የሚደርስበት ዘመን ለማድረስ እንችላለን። እግዚአብሔር ቅዱስ ነው ቅዱስ ሆኖ በሚለው ደረጃ ህዝቡ ቅዱስ ካልሆነ አባትና እናት ቅዱስ ካልሆነ የሚወለደው ልጅ አባቱና እናቱ ርኩስ ከሆነ ርኩስ ነው ይወለዳል። ስለዚህ ጠማማና ገለጻታ ትውልድ ናቸው ይላል። እንዲያውም ደንቆሮ ይሆናል። ደንቆሮ ብልሃተኛ ያልሆንክ ህዝብ ሆይ ለእግዚአብሔር እንትመልሳለህ። መልሱም የሚገርምና የሚያስደንቅ በእምነት የተነሳ መልስ ምን አለ? በጣም የሚያስደንቅ መልስ ሊመልስ ይችላል ትውልዱ። እግዚአብሔር አምላካችን ህዝቡን ሲያዝ ሕግና ሥርዓት ትእዛዝ ኦሪት የሚለው ለምንድነው? ህዝቡ በኦሪቱ በህጉ ተምሮ እንዲሄድ እንዲመራ ነው የሚለው። ኦሪት ዘዳግም ምዕራፍ 32 ቁጥር እንደሚነግረን የሙሴ ንግግር በእግዚአብሔር ትንቢት የተናገረው ከመሞቱ በፊት ለህዝቡ የተናገረው ቃል በጣም ከባድ ቃል ነው። ይሄ በሶስቱ በዓል የሚነበብ ሁሉ የሚነበብ ህዝቡ ጆሮ ተነቦ ህዝቡ እያንዳንዱ ይሄ ምዕራፍ ባፉ ማወቅ አለበት። እንዲያውም ምዕራፎቹ ከኦሪት ዘዳግም ከምዕራፍ 32 ቁጥር ወደ ኋላ ወደ 31 ወደ 29 ወደ 31 ግድም ስናነበው ትእዛዝ አለ። ይሄን ህግ ምስክር ምዕራፍ ፓራሻት አዚም ነው የሚባለው በእስራኤል ህዝብ እንዲተማሯት ምስክር እንዲሆንባቸው እኔ እግዚአብሔር እውነተኛ እግዚአብሔር መሆኔን እንዲያውቁ ችግሩ በመጣባቸው ጊዜ አስቀድሜ እንደተናገርኩት እንዲያውቁ ብሎ የሚናገረው ምዕራፍ ነው። ስለዚህ አምላካችን ግን ፍጹምና ቅን የሆነ አምላክ መንገዱ ሁሉ የቀና አምላክ ነው ያለና እኛ ኃጢአት በመንሰራው ላይ ነው እንጂ በደል የሚመጣብና ኃጢአት ባንሰራ ኑሮ የሁሉ ነገር አይሆንም ነበር። እና ስለዚህ ነውርም አለባቸው ጠማማና ገለዛታ ትውልድ ናቸው። ነውር ያለበት ትውልድ እንዴት ጠማምነት አይደርስም? ነውር ያለበት ትውልድ እንዴት ጠማምነት ደርሶ ከመበደልና ከመቸገር አይደርስም? ይደርሳል ሁሉ። እንዲሁም ደንቆርነት ይደርሳል። ደንቆሮ ብልሃተኛ ያልሆንክ ህዝብ ሆይ ለእግዚአብሔር እንትመልሳለህ። የገዛህ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። እግዚአብሔር እኛን ከባርነት ቤት አውጥቶ ከግብጽ አውጥቶ እኛንም ከኢትዮጵያ ሀገር አውጥቶ እስራኤል ሀገር አምጥቶና ያለውን ሀብት ሁሉ አሰጥቶና ህዝቡ ወደ እግዚአብሔር ለመመለከት አላየም። ህዝቡ የእግዚአብሔርን ታምርትና ትልቅ ማስደንገጥ ማለት ይቻላል አልተመለከተም አላየም። ስለዚህ ትውልዱ ጠማማ ሆኖ ወጣ። የሚገርመው ደግሞ በጣም የሚገርመው በመጽሐፍ ምሳሌ በምዕራፍ 30 ቁጥር ንጉስ ሰለሞን ብሎ ተናገረ። የማሳ አገር ሰው የአኬ ልጅ ያጉር ቃል ሰውየው ለይቴልና ለውካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰው ማስተዋል የለብኝም ብሎ ንጉስ ሰለሞን በመጽሐፉ ጥፎ አስቀምጦ ለትውልዱ የትምህርት መስረከቢያ አርጎናል። ጥበብንም አልተማርኩም ቅዱስንም አላወቅኩም አለ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው ይላል። እርግጥ በመጨረሻ ይሄ ሰለሞን መባል ይቻላል። ለምንድነው ሰለሞን መልሶ ለምን ነው ሰለሞን የሚባለው? በአንድ በኩል
እግዚአብሔር ሰለሞንን ንጉስ ያደረገው ልጅ ብሎ ለንጉስ ዳዊት እንደተናገረው እሱ ልጅ ይሆነኛል ስላለ ጥበብን ስለሰጠው ንጉስ ሰለሞን የሰማይን ጥበብና የምድርን ጥበብ ገዛ። የምድሩ ጥበብ ከንቱ እንደሆነ አወቀ። የሰማዩ ጥበብ ግን ከንቱ እንዳልሆነ አወቀ። እና ከፀሐይ በበታች ያለው ነገር ሁሉ የከንቱ ነው ብሎ ተናገረ። ስለዚህ ወደ ምዕራፉ ከ30ው ከመጽሐፍ ምሳሌ ከምዕራፍ 30 ከቁጥር 7 ላይ ስናየው ሁለትን ነገር ካንተ እሻለሁ አለ። ሳልሞት አትከልክለኝ። ንጉስ ሰለሞን የሚለው እግዚአብሔር የሚለምነው ልመና በእውቀቱ በሰጠው እውቀት ምን አይነት ደረጃ እንደደረሰ ምን አይነት ልመና እንደደረሰ ሳልሞት አትከልክለኝ፣ ከንቱነትና ሐሰትነትን አትስጠኝ፣ ከንቱነትና ሐሰትነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ ስጠኝ ብሎ ለመነ። ይሄ ለምንድን ነው የለመነው? ኪሎ ሰው በሚኖረው ኑሮ ሁሉ ነገር ብናበዛው ብናሞላው ብናሳካው እርግጥ ሊመቻለኝ ተመችቶ ምን ያረጋል ወደ ኃጢአት ያመጣለኝ። ደሃ ደግሞ ብንሆን ደግሞ ወደ ኃጢአት ሊያመጣን ይችላል። እንዳልጠግብ እንዳልክድም እግዚአብሔርስ ማን ነው እንዳለ ሰው ሀብትና ትንሽ ኃይል ሲሰማው እግዚአብሔርን ክዶ እግዚአብሔር ማን ነው ይላል ኃይልና ጉልበቴ። አሁን ለማሻል እንደምታውቁት በወንድሞቻችን በፈረንጆች ብዙ ሀብትና ብዙ የተለያዩ አሳኪም ያላቸው ማንም ሰው ቃል ሊሉት አይችሉም። እንዲሁም በእኛው ህዝብም በቤታይ ሳል በህዝባችን እንዲያ ነገር ሁላ ደርሷል። እና ስለዚህ እንዳልሉ አለኝ ደሃም እንዳልሆን እንዳልሰርቅም በአምላኬ ስም በሐሰት እንዳልምል። ደሃ የሆነ ሰው ያው ችግር ስላለው ያው ወደ መስረቅ ነው ሐሳቡና ልቡ የሰይጣኑ ሐሳብ ኪሎ ወደ ስርቆት ነው የሚመኘው። ስለዚህ ከዚህ ሁሉ እንዳልድረስ ጌታዬ ሆይ የሚያስፈልገኝ በቀኑ በእለቱ ስጠኝ ብሎ ንጉስ ሰለሞን ለመነ። የሚገርመው ሲቀጥል ደግሞ ያው ከቁጥር 11 ላይ ምን ያለኝ አባቱን የሚረግም እናቱን የማይባርክ ትውልድ አለ ይላል። ይቺ ቁጥር ይቺ ፓስቶክ ማለት ነው ኪሎ ፓስቶክ ይላልፍ ትርጉማ ለኛው ትውልድ የደረሰው ነገር ነው። እንዴት ነው ይባላል? በምታዩት ዛሬ አባቱን የሚረግም ማለት በአባቱ ህግ በአባቱ ምክር የማይሄድ ትውልድ ማለት ነው። አባቱ አትስረቅ እያለው ልጁ ይሰርቃል። አባቱ አትዋሽ እያለው ልጁ ይዋሻል። አባቱ ክፉ ነገር አታርግ እያለው ልጁ ክፉ ነገር ያደርጋል። እና ስለዚህ ምን ይባላል? አባቱን የሚረግም። ሁለተኛ ትርጉም ደግሞ ምንድነው? አባቱን የሚረግም ይባል አባቱን ኪሎ የሚሰድብ ወይም ደግሞ የሚረግም ኪሎ የሚራገም ማማሽ በሆትስፓ በገስጦ ኪሎ ልጁ ገስጦ አባቱን የሚረግምበት ትውልድ ለመድረስ እንችላለን። እናቱን የማይባርክ ትውልድ የሚለው ምንድነው? እናት የምትመሰገነውና የምትባረከው መቼ ነው? የእናት እንጀራ ምግብ ሲበላ ነው። ነገር ግን ትውልዱ ምን አይነት ትውልድ ይመጣል? የእናቱን ምግብ የማይበላ ትውልድ ይመጣል። እናቱን ለመባረክ የማይፈልግ ትውልድ። አባቱን የሚረግም እናቱን የማይባረክ ትውልድ አለ። ይሄ ትውልድ በእኛው የደረሰው ነው። በእምነት የተነሳ እንደምታዩት ብዙ የተለያዩ ዳቲዎች በሽባ ተማሩት የእናት አባትን እንጀራ ለመብላት ስለማይፈልጉ አዘነሱ ጻላት አመጣው እነሱ አብስለው ከእናቱ ማህፀን የወጣው ልጅ ከስጋዋ ከአጥንቷ ከጅማቷ የወጣው ልጅ እናቱ ሊባርክ አይፈልግም። ለምንድን ነው ምክንያቱ? አዝሜል ይላል መጽሐፉ ለራሱ ንጹህ የሆነ ይመስለው ራሱ ንጹህ ሆኖ አባቱና እናቱ ርኩስ ስለሆኑ ራሱ የእናቱን እንጀራ ሊበላ አይፈልግም ወይም እናቱን ምግብ ሊበላ አይፈልግም። ይሄ ነው ምክንያቱ። እንደምናየው ዛሬ ወንድሞቻችን በሽባ የተማሩት ምን ይላሉ? እናት አባታችን ንጽህነት ስለሌለ እነሱ ርኩስኛ ቅዱስ ስለሆነ አይ እንጀራቸውን ልንበላ አንፈልግም፣ ጸላት እናመጣለን፣ ብረድስት እናመጣለን፣ ሁሉ ነገር የተለያየ ነገር አድርገን እናመጣለን ብለው የእናትና የአባትን እንጀራ የማይበሉበት ትውልድ አለ። ስለዚህ ምዕራፉ የሁላችሁ ተመልከቱ የሚለው አባቱን የሚረግም እናቱን የማይባርክ ትውልድ አለ።
ለራሱ ንጹህ የሆነ የሚመስለው ነገር ግን ምን ይላል ሲቀጥል ያነ ትውልድ ከእናቱና ከአባቱ የረከሰ ነው እጅግ የረከሰ ነው ከርኩሰቱ ያልጠራ ትውልድ አለ ከፍ ከፍ ያሉ አይኖች ያሉታይ ሽፋፍንቱም ወደ ላይ የሚያዩ ትውልድ አለ ይላልኝ ንግግሩ በጣም የሚያሳዝን የእናትና የአባት አንጀትና ሆድ የሚቆርጥ በጣም የሚያሳዝን እንደ ኩራት የእውቀት ኩራት ያለው ይመስላል ይሄ ትውልድ ጠማማና ገልባጣ ትውልድ የሚባለው ትውልድ ይሄ ነው እና ስለዚህ የሁሉ ምንድነው ነገሩ ችግሩ ምንድነው ምን ነው የሚመጣው ይሄ የሚመጣው ከንጽህነት አለመጠበቃችን ነው ህዝቡ የእግዚአብሔርን ቃል በንጽህነት ካልጠበቀው የሚወለደው ትውልድ ጠማማና ገልባጣ ትውልድ ሊሆን ይችላል ከዛም ደግሞ እንደምናየው ደግሞ እንደዚህ አይነት መሰረት ልንደርስ እንችላለን እና ስለዚህ በኦሪት ዘዳግም ቅድም እንዳነበብነው እንደሚናገረው ኦሪቱ ጠማማና ገልባጣ ትውልድ ናቸው ደንቆሮ ብልሃተኛ ያልሆን ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህ ይላል ድንቁርነት ለበዛ መልሱም የሚገርም ነገር ነው አሁን እንበል ማሻል እግዚአብሔር አምላካችን በኦሪት ዘሌዋውያን በምዕራፍ 12 ቁጥር ሴት ብትወልድ 40 ቀን ትረክሳለች ሴት ወንድ ልጅ ብትወልድ 40 ቀን ትረክሳለች አለ ሴት ልጅ ደግሞ ብትወልድ ደግሞ 80 ደግሞ ትረክሳለች 36 እና 14 ከወንዱ ደግሞ 33 እና 7 40 እና 80 አባል የፈረንጆቹ የራባናት አመራር እንበለው መንፈሳዊ መንገድ ይችን 80ይቱን ወደ 60 40ይቱን ወደ 20 አድርገው አቀርበዋታል ያቀረባት ምክንያት ምንድነው እነሱ ሚሉታይ 80 ቀን ባልና ምሽት ግንኙነት አላረጉ የተግባር ስጋት አልፈጸሙ አይ ይሄ ነገር ቤት እንደሚያበላሽ የታወቀ ነው መፋታት አለ መጣላት አለ መረበሽ አለ ስለዚህ ይሄ ነገር እንዳይሆን እኛ ይሄን ነገር መተከን አለብን ብለው የእግዚአብሔርን ፍቃድ ወደ ኋላ ዘወር አድርገው ወደ 80 የተባለው ወደ 60 አድርገው 40 የተባለው ወደ 20 አድርገው ደነገጉ ስለዚህ መጣፉና ላይ ለእግዚአብሔር ይህን ትመልሳለህ ይላል ምክንያቱ ለምን ነው እግዚአብሔር አምላካችን ለምን ነው 80 ብዬ ነበረው ለሴት ለወንድ ልጅ ሲወለድ ደግሞ 40 ያልኩት ለምን ነው 20 ያረጋችሁ ሲላቸው መልሱ ምን ይላሉ እኛ ባልና ምሽት እንዳይፋታ ስለሆነ ይሄን ነው ምን የደነገገነው ነው አዚህ መጣፉና ለእግዚአብሔር ይህን ትመልሳለህ ደንቆሮ ብልሃተኛ ያልሆነ ሕዝብ ሆይ ብሎ ለእግዚአብሔር ይህን ትመልሳለህ ይላል እና ጠማማ ትውልድ የሚወለደው በምንድነው አንደኛ እናትና አባት ንጽህነት በሌላቸው ስለሆነ አዚህ የሚወለደው ትውልድ ንጹህ ሳይሆን ይወለዳል ሁለተኛ ህጉን ስርዓቱን በአለማጥናትና አለመፈጸም ነው ሶስተኛ ደግሞ መሪው አስተማሪው ካህን የተባለው የእግዚአብሔር መንፈስ ለህዝቡ አለማሳለፉ ነው አለማስተማር ነው ካህን ሲካን በመጣፉ እንደሚናገረው ቀኝ እግሩ ጉንዳል ከቀኝ እግሩ እጣት ያለሽው ከጆሮው ከቀኝ እጁ እጣት ደም ይቀባል ያን ደም እንደው ምልክቱ የእግሩ በእግሩ ህዝብ እስራኤል ካለበት ሄዶ በእግሩ ሄዶ ካላገዘ እንደ በእግሩ ካልሄደ በእጁ ካላገዘ በጆሮው የህዝቡን ችግር ሰምቶ ካልፈታ ደም እንዳፈሰሰ ይቆጠርበታል ኃጢያቱን ይሸከማል ያነካን እና ስለዚህ ይህ ሁሉ ነገር ስላለ ትምርቱ ስላልተገፋፋ ካህኑ የእግዚአብሔርን ስራ ጥሩ አድርጎ ሳልፈጸመ ያው ህዝቡ የተረበሸ የከንቱ የሆነ ይቀራል እና ስለዚህ ነው ትውልዱ ጠማማ ትውልዱ ነው የሚወጣው ዙሮ ግን ትውልዱ ጠማማ ከሆነ የጥፋቱ ዘመን ይመጣል እንደምታውቁት በኖህ ጊዜ ዓለሙ ጠፋ እንደምታውቁት በተለያዩ ዘመኖች ሁሉ በታናፉ እንደምናየው በኦሪቱ እንደምናየው
ብዙ ትውልድ ባንድ ጊዜ የሞተበት አለ። ኃጢአተኛው ያጠፋበት አለ። እና ከዚህ ሁሉ ነገር እግዚአብሔር እንዲያድነን እንዲያወጣን ህዝብ እያንዳንዱ ለነፍሱ መጠበቅ አለበት። ህጉን መከታተል አለበት። ትምህርቱን መተማር አለበት። የእግዚአብሔር ሰው መሆን አለበት። ከነቢያቱ ደረጃ መድረስ አለበት። ከካህናቱ ደረጃ መድረስ አለበት። መቼ ነው እኛ እንደነ ሙሴና እንደነ አሮን ምን ሆነው? መቼ ነው እኛ እንደ አብርሃምና እንደ ይስሐቅ እንደነ ያዕቆብ ምን ሆነው? መቼ ነው እኛ እንደነ ንጉሠ ዳዊት እንደነ ንጉሠ ሰለሞን እንደነ ኢሳይያስ እንደነ ኢሻያ እንደነ ኤርምያ እንደነ ሕዝቅኤል እንደ ነቢያቶች እንደ ካህናቶች እንደ አባቶቻችን እንደ ትሑታንና እንደ ጻድቃን ምን ሆነው? መቼ ነው? ይሄን ሐሳብ ከልባችን አስቀምጠን በራሳችን እያሰብን ሁልጊዜ መንገዳችን ወደዛ ማራመድ አለብን። ሁልጊዜ ዓላማችን ወደዛ መሆን አለብን። መቼ ነው እኛ የእግዚአብሔር ሰው ምን ሆነው ብለን ማሰብ አለብን። እና የእግዚአብሔር ሰው መሆን ያለብን እንዴት ብለን ምን ሆነው? ህጉን ስርዓቱን ስንተማር ኦሪቱን ስናነበው እግዚአብሔር ያለውን ህግ ስንፈጽመው ከዚህ ይበልጥ ደግሞ እግዚአብሔር የሚፈልገው ምንድነው? ሰው በልቡ ትህትነት እንዲኖረው ኩራት የሚባል ነገር እንዲያጠፋ ሁልጊዜ ነው እግዚአብሔር የሚያስበው። እና ስለዚህ ከጠማማ ትውልድ ለመኖርና ለመቀመጥ ወይም ደግሞ ዘመን ለማሳለፍ በጣም የሚያሳዝንና እጅግ የሚያስለቅስ ሊሆን ይችላል። እና እግዚአብሔር አምላካችን ሰው በኃጢአቱ እንዲሞት አይፈልግም። እግዚአብሔር የሚፈልገው ሰው ከኃጢአቱ ተመልሶ በህይወቱ እንዲኖር ነው የሚፈልገው በትንቢተ ሕዝቅኤል በምዕራፍ 18 ቁጥር እንደሚናገረው። ስለዚህ እኛ ሁላችንም የእግዚአብሔርን ቃል መተማርና መፈጸም እንዳለ ይሄ ግዴት ነው። የነፍስ መውጫ ስለሆነ የእግዚአብሔር ቃል ይሄ ግዴት ነው። ለመጨረሻው ቃል ደግሜ ለመናገር ወይም ለማለት እንፈልገው ንጉሥ ሰለሞን እንደምታውቁት በመጽሐፍ ምሳሌ ብዙ ምክሮች የመከረና ያስተማረና ለትውልዱ ርስት አድርጎ ያቀረው አለ። በምዕራፍ 3 ቁጥር በመጽሐፍ ምሳሌ ከዛ ንጉሥ ሰለሞን አለ ልጅ ሆይ አለ ሕግን አትርሳ፣ ልብህም ትእዛዜን ይጠብቅ፣ ብዙ ዘመንና ረጅም እድሜ ሰላም ይጨምርልሃል። ምሕረትና እውነት ካንተ አይራቁ፣ በአንገትህ ሰራቸው፣ በልብህ ጽላት ጻፋቸው። እንዲህ ብናደርግ ምን ይሆናል? በእግዚአብሔርና በሰው ፊት መጎስና መልካም ዝና ታገኛለህ አለ። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ያውቃለሁ ወደሞ እኔ አዋቂው እኔ መሪው እኔ የሚለው ሰው ሁሉ በእግዚአብሔር ዘንድ ከንቱ እንደሆነ የታወቀ ነው። በመንገዱ ሁሉ እርሱን ወቅ አለ። በምን ሄደው መንገድ ሁላ በምን አደረገውና በተቀመጠው በተነሳነው ሁሉ የእግዚአብሔርን ሕግ ማወቅ አለብንና እንዲህ ብናደርግ እግዚአብሔር ምን ያደርግልናል? እርሱ እግዚአብሔር አምላካችን ጎዳናን ያቀናልሃል አለ። በራስህ አስተያየት ጠባት ሁን፣ እግዚአብሔርን ፍራ፣ ከክፋት ምራቅ። ክፋትን ከልብህ ውስጥ ንቀል። ይሄ ለስጋ ፈውስ ይሆናልና ለአጥንትህም ጠገን። እግዚአብሔርን ከሀብትህ አክብር፣ ከፍሬም ሁሉ በኩራት። ያው አባቶቻችን መባ ስለት እያሉ የሚሰጡት በይካር መባው እግዚአብሔርን ለማክበር ነው። ቄሶችን ጠርተው ካህናቶችን ጠርተው ካህንን ጠርተው የእግዚአብሔርን ሰው ጠርተው ለማስመረቅ እግዚአብሔር ለማክበር ነው። እግዚአብሔር ከሰጠን ነገር ከፍለን ሰጠን እግዚአብሔር ስም እንዲጠራ እናደርጋለን። እና ስለዚህ እግዚአብሔርን ከሀብት አክብር የሚለው ምዕራፍና ቃል ይፈጸማል። እንዲህ ብናረግ ነው ምን ይሆናል? እግዚአብሔር አምላካችን ጎተራም እህል ይሞላል፣ መጥመቂያም በወይን ጠጅ ሞልታ ትተፈረፋለች ይላል ንጉሥ ሰለሞን። ስለዚህ ልጅ ሆይ አለ የእግዚአብሔርን ተግሣጽ አትናቅ፣ በገሰጸህ ጊዜ አትመረር። እግዚአብሔር የሚወደውን ይገስጻልና አባት የሚወደውን ልጅ እንደሚገስጽ አለ። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልን ገንዘብ የሚያደርግ ከወርቅ የበለጠች በወርቅና
በብር ከመነገድ ይልቅ በእርሷ መነገድ ይሻላልኝ አለ። የእግዚአብሔር ቃል ከወርቅና ከቀይ እንኩይ ሁሉ የምትበልጥ ነገር ናት። ከቀይ እንኩይ ትከብራለች፣ የተከበረ ነገር ሁሉ አይስተካከልላትም። ለምንድን ነው? የገነት መግቢያ የገነት ቁልፍ ስለሆነች ነው። ኦሪት የሰማይን ጎተራ ለማግኘት ከአባቶቻችን ከነ አብርሃም ከነ ይስሐቅ ጋር ለመቀመጥ ከነ ሙሴ ጋር ለመቀመጥ ስለሆነ ነው። እና ስለዚህ ምን አለ? በቀኟም ረጅም ዘመን ነው፣ በግራም ባለጥግነትና ክብር ነው ብሏል። መንገዷ የደስታ መንገድ ነው፣ ጎዳናዋ ሁሉ ሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዙባትም ሁሉ ምስጉን ነው ይላል። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። በእውቀትም ቀላያት ተቀደዱ፣ ዳመናት ጠልን ያንጠበጥባሉ። ይህ ሁሉ የእግዚአብሔር ስራ ነው። እግዚአብሔር እንዴት አድርጎ እንደፈጠረው ዓለሙን ኪሉ ለሚያስተውል ሰው እንዴት እግዚአብሔር አምላካችን ትልቅ ነው በእውነት። ሰራዊት ጌታ እግዚአብሔር አምላክ ሰማይና ምድርን ሲፈጥረው ዛሬ ዓለሙ ተቀዳድሞ እንደምታዩት ኪሉ ቴክኖሎጂው ሁሉ ተቀዳድሞ በተለያዩ አሩጦች አይተን ኪሉ የእግዚአብሔርን ጥበብ ለማየት እንዴት አድርጎ ጥበቡን ለሰው እንደሰጠ ስናየው ኪሉ በጣም የሚያስደስት ነገር ነው። እንዴት አምላካችን ትልቅ ነው በእውነት። ስሜት ሊኖረን ይችላል። እና ስለዚህ ምን አለ? በእውቀት አለ ቀላያት ተቀደዱ፣ ዳመናት ጠልን ያንጠበጥባሉ። ልጅ ሆይ እነዚህ ከዓይኖችህ አይራቁ። መልካም ጥበብና ጥንቃቄ ጠብቅ፣ ለነፍስህ ሕይወት ይሆናል፣ ለአንገትህም መጎስ። የዛን ጊዜ መንገድን ተማምነህ ትሄዳለህ፣ እግርህም አይሰናከልልህም አለ። በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆናል። ድንገት ከሚያስፈራው ነገር ከሚመጣው ከኃጢአት ጥፋት አትፈራም አለ። እና ኃጢአተኛ ሰው እንደሚጠፋ የታወቀ ነው። አባሪ እግዚአብሔር ሕግ የሚጠባበቅና እግዚአብሔር ሕግ የሚፈጽም ልቡ ሐሳቡ ምኞት ወደ እግዚአብሔር የሆነ ሰው ግና ከምንም በምንም ታምራት እግዚአብሔር አይጥለውም። 10 እጅግ ፈተና ያመጣበታል። ያን ፈተና እንደነ ኢዮብ እንደ አባቶቻችን እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ከዛ ፈተና ለመውጣት ወይም ደግሞ ለመመርመር ደረጃውን ለማወቅ እግዚአብሔር ለማወቅ ስለሚፈልግ ነው። እግዚአብሔር መታመኛ ይሆናል፣ እግርህም አይጠመድም፣ እንዳይጠመድ ይጠብቅሃል ይላል መጽሐፉ። እና ይኸውላችሁ ይህን ነው ንጉሥ ሰለሞን የሚመክረንና ሰው በህይወቱ ሲኖር ከእግዚአብሔር ጋር ከእግዚአብሔር መንገድ የእውነት ሰው መሆን አለብን። ቅዱስ ሰው፣ አስተዋይ ሰው፣ ሕጉን ስርዓቱን የምንፈጽም፣ ተንኮልን ከልባችን የምናስወግድ፣ ጠማምነትን ንጹህና ቅዱስን ማወቅ፣ ሕጉን መመርመር፣ መተማር፣ ለተለያዩ ነገሮች ጊዜና ሰዓት እንደምንሰጣቸው እንዲህ ደግሞ የእግዚአብሔርን ቃል ለመተማርና ለመስማት ጊዜና ሰዓት ራሳችን አስበን ማድረግ አለብን። እንደዚህ ሲሆን ደሞዙ በሰማይ የተለየ ነው። የእግዚአብሔር መላእክትም ከኛ ጋር አብሮ ይኖራል። ምን ያለ ኪማላ ሐቢታ በላህ ለሽሞልኻ በሆዳከኻ እግዚአብሔር መላእክቱን ያዛል በመንገድ ሁሉ እንዲጠብቀና እንቅፋት ሁሉ እንዲያድነና እና ወንድሞች እህቶች አባቶች እናቶች ይህን ይመስላል። እና ህዝቡ ኦሪቱ መተማር አለበት፣ ኦሪቱ ማጥናት አለበት። ኦሪቱ የህይወት መንገድ ስለሆነ በሰማይ ለመግባት የፈለግነ ሰዎች የሰማይን መንግስት ለማግኘት የፈለግነ ሰዎች ይህን ቃሉን ሁሉ መተማር አለብንና ህግጋቱ መጣበቅ አለብንና እና ይሄን ይመስላል። እና የትምህርቱ ርዕስ የነበረው ጠማማ ትውልድ ማለት ነው። እና እግዚአብሔር ትውልዱ ያማረ ትውልዱ ጥሩ ነው ትውልድ ያቆምልና ከትውልድ ደግሞ እንደነ ሙሴ እንደነ አሮን እንደነ ንጉሥ ዳዊት እንደነ ንጉሥ ሰለሞን እንደነ ነቢያቶች እንደ ካህናቶች መንፈሳዊ የሆነ ትውልድ ወደ እግዚአብሔር መንገድ የሚሄድ ትውልድ
ህጉን ስርዓቱን የሚፈጽም መልካም ስራ ለህዝቡ ለሀገሩ ለወገኑ የሚያደርግ ትውልድ እግዚአብሔር ያቆምልና እግዚአብሔር ስሙ የተባረከ ተቀደሰ ይሁን። እኛን ከኢትዮጵያ ጋር አውጥቶ እዚህ ሀገር ያመጣና አምላክ ይህ ሁሉ ሀብት የሰጠና አምላክ እግዚአብሔር ስሙ የተባረከ ተቀደሰ ይሁን። ከሰማይ እስከ ምድር ከምድር እስከ ሰማይ የእግዚአብሔር ስም የተቀደሰ የተባረከ ለዓለም ዓለም ይሁን እና በሰላም ያገናኘና መሐሪ መልካሙ ደሰ ወንድም ሞር ደሰ ከህዳራ ላይ ሰላም